የኢትዮጵያ መከላከያ ሰራዊት የታጠቀው የዘመኑ ድንቅ የጦርነት ስልት ይህ ተግባራዊና አስተማማኝ የመከላከል አቅም ነው። እንግዲህ የኢትዮጵያ የሀገር መከላከያ ሰራዊት የኮብራ 2 ብረት ለበስ ተሽከርካሪዎችን ወደ ጦር ኃይሉ ስብስብ ውስጥ እንዲያካትት ዋና ምክንያት የሆነው የኢትዮጵያ መልክዓ ምድር ከገደላማ የተራራ ሰንሰለቶች እስከ ሞቃታማና ድንጋያማ ቆላማ አካባቢዎች የተዘረጋ እጅግ የተወሳሰበ ገጽታ አለው። በእነዚህ አስቸጋሪ ቀጠናዎች ውስጥ የሚንቀሳቀሱ ወታደሮች ከድንገተኛ አድፍጦ ጥቃቶችና ከመንገድ ዳር ፈንጂዎች የሚጠብቃቸው እንዲሁም ወደሚፈልጉት ቦታ በፍጥነት የሚያደርሳቸው አስተማማኝ ተሽከርካሪ ያስፈልጋቸዋል። ረጅም የትራንስፖርት መስመሮችን ደህንነት ለማስከበርም ሆነ በክልላዊ የጸጥታ ማስከበር ዘመቻዎች ላይ ለመሰማራት ኮብራ 2 ለወታደሮች የሚንቀሳቀስ አስተማማኝ የብረት ጋሻ ሆኖ ያገለግላል። እነዚህን ሁሉ ቴክኖሎጂዎችና የውጊያ ጥቅሞች በአንድ ላይ አጣምሮ ማየት የአፈር ምሽግ ጉድጓዶች ለምን የታሪክ ትዝታ እየሆኑ እንደመጡ በግልጽ ያስረዳናል። እውነተኛና ዘመናዊ የጦርነት ደህንነት ማለት መሬት ላይ ጥልቅ ጉድጓድ መቆፈር ሳይሆን መንገዱ ወዴትም ይውሰድ የትም የራስን አስተማማኝ ምሽግ ይዞ መንቀሳቀስ መቻል ነው። የኮብራ 2 የቪ ቅርጽ ወለል ንድፍ እንዲሁም ከጣሪያ ላይ የተንጠለጠሉ ወንበሮች አሰራር ምን ያህል አስገራሚ እንደሆነ ሀሳቦን ከታች ባለው የአስተያየት መስጫ ላይ ያጋሩ። ኮረብታ የማያግደው ባለጉልበት ለሀገራዊ አደገኛ መልክዓ ምድር የተሰራው ታይታን መደበኛ የሆኑ ከባድ አውቶቡሶችን ወይም ትልልቅ የጭነት መኪናዎችን ድንጋያማና አቋራጭ በሆኑ መንገዶች ላይ ማሽከርከር እያንዳንዱን የመንገዱን ግጭት በአከርካሪ አጥንት ላይ እንዲሰማ ያደርጋል። የተለመዱት የጭነት መኪኖች የግራና የቀኝ ጎማዎቻቸውን በአንድ ወጥ ጠጣር የብረት ዘንግ የሚያገናኙ በመሆናቸው አንደኛው ጎማ ትልቅ ድንጋይ ላይ ሲወጣ የመኪናው አጠቃላይ አካል ወደ ጎን በኃይል ያጋድላል። ይህ አሰራር በተንሸራታችና ገደላማ ቦታዎች ላይ መኪናው በቀላሉ እንዲገለበጥ ወይም ከባድ አደጋ እንዲደርስበት ምክንያት ይሆናል። ኮብራ 2 ይህንን ችግር የሚቀርፈው ራሱን የቻለ የነፃ 4 ጎማ እገዳ ስልትን በመጠቀም ነው። እያንዳንዱ ጎማ ራሱን የቻለ ጠንካራ የሃይድሮሊክ ምንጭ አለው። በመሆኑም የግራ የፊት ጎማ ትልቅ ቋጥኝ ላይ ቢወጣ እንኳን የተቀሩት 3 ጎማዎች መሬቱን እንደረገጡና ሙሉ በሙሉ እንደተስተካከሉ ይቆያሉ። 19 ቶን የሚመዝነው ግዙፍ የመኪና አካል ምንም ሳይናወጥ ቀጥ ብሎ በመቆም በጭቃማ ሜዳዎች፣ በገደላማ የተራራ መንገዶች እንዲሁም በድንጋያማ የወንዝ ወለሎች ላይ ሳይገለበጥና ሳይቀር በከፍተኛ ተለዋዋጭነት እንዲንሸራሸር ያደርገዋል። የተዋጊው ኮብራ ዲጂታል የጦር መሳሪያ ማማና የውስጥ ደህንነት በቀደምት ብረት ለበስ የጦር መኪኖች ላይ ከባድ መሳሪያን ለመተኮስ አንድ ወታደር በጣሪያው ላይ ያለውን በር ከፍቶ ግማሽ አካሉን ወደ ውጭ ማውጣት ነበረበት። ይህ ደግሞ ወታደሩን ለከባድ ንፋስ፣ ለአቧራ እንዲሁም ለጠላት ቀጥተኛ ጥይት ያጋልጠው ነበር። በኮብራ 2 ላይ ግን ይህ አደገኛ አሰራር ሙሉ በሙሉ ተወግዷል። በመኪናው ጣሪያ ላይ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ዳሳሾች እንዲሁም በከባድ ጉም፣ በአቧራ ወይም በድቅድቅ ጨለማ ውስጥ አጥርቶ ማየት የሚችል የሌሊት እይታ መነጽር የተገጠመለት በሞተር የሚንቀሳቀስ የጦር መሳሪያ ማማ ተተክሏል። ተኳሹ ወታደር አየር ማቀዝቀዣ ባለውና ሙሉ በሙሉ በጠንካራ ብረት በተጠበቀው የውስጥ ክፍል ውስጥ በምቾት ተቀምጦ የጆይስቲክ መቆጣጠሪያን በመያዝ ዲጂታል የክትትል ስክሪኑን ይመለከታል። ከባድ የመትረየስ መሳሪያዎችን ወይም አውቶማቲክ የቦምብ ተኩሶችን ልክ የቪዲዮ ጌም እንደመጫወት ባለ ቀላል እንቅስቃሴ ከውስጥ ሆኖ ያተኩሳል። ይህም ወታደሩ ከጠላት ጥቃት ሙሉ በሙሉ ተጠብቆ ከፍተኛ ውድመት ማድረስ እንዲችል ዋስትና ይሰጠዋል።